አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ነው ያለው አልሐምዱሊላህ። እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ ተመልሼ የመጣሁት የአረብ ሀገር ሴት ምን አይነት ሴት ናት? አረብ ሀገር ላይ የምንሰራ ሴቶችም ሆነ ወንዶችም ሆነ የማዳም ቤት በሰራ ልጆች ሴቶቻችን፣ በረሃ ላይ የሚሰሩ ወንዶቻችን ምን አይነት ህይወት ያሳልፋሉ? ህይወታቸው ምን እንደነው? ህይወታቸው በደስታ የተሟላ ነው ወይ በጭንቀት የተሟላ ነው ወይ እንዴት ነው የሚለው ነው ከራሴ ጀምሬ ማለት ነው። ግን ከሀገራችን ሳንወጣ በፊት ማለት ነው የሆነ በቃ አረብ ሀገር ሲባል ቤታችሁ ራሱ ወርቅ በወርቅ ነበር የሚመስለኝ እኔ እንደኔ ማለት ነው። ሁላችንም ነው በብዛታችን እንደዛ ነው። በቃ ልብሳችሁ ራሱ የሆነ ዛሬ ለብሶ ዛሬ የሚጥሉ ነገር ነው መስለኝ ገብቷችኋል። ግን ከሀገራችን መተን ስደት ስናይ እንደዛ አይደለም። ስደት ብዙ ስቃይና ብዙ መከራ አለው፣ ብዙ ድካም አለው። እናንተ እኔ በፊት ትዕግስተኛ ነበርኩኝ። የሆነ ነገር ማዳመጥ የሆነ ነገር ራሱ ቢያስቆጣኝ ማለት ነው ትንሽ ይረጋጋለሁ። አሁን ግን ትንሽም ትልቅም ያስቆጣኛል፣ ያስለቅሰኛል። ሁላችንም ነው ገብታችኋል። እና ብዙ እህቶቻችን ወንድሞቻችን ከሀገራቸው ለማውጣት የኢትዮጵያ ኑሮ ውድ ሆኗል። የኢትዮጵያ ኑሮ እንደዚህ ሆኗል። አረብ ሀገር ላይ ወተን እንስራ፣ አረብ ሀገር ላይ መስራት አለብን የምትሉ ልጆች አረብ ሀገር ላይ ለመስራት ማለት ነው መጀመሪያ በቃ አረብ ሀገር ላይ መምጣት ማለት ጭንቅላታችን ሽጠን ሰውነታችን ሽጠን ነው። ሰውነታችን ሲላቸው እዚህ ስንመጣ እኔ በፊት እንደዚህ ነበርኩ። አሁን በጣም ምጥጥ ብያለሁ። በጣም ነው ውስጤ ራሱ ያኔ የውስጤ ነገር ወደፊት እየወጣ ነው። አረብ ሀገር የሰራ ሰው ማንም ሰው ያስታውቃል፣ ከደሙ ያስታውቃል። ገብታችኋል? እኛ አሁን ማለት ነው በብዙ ጊዜ በማሽን ቤት እንጠርጋለን፣ ልብስ እንተኩሳለን፣ ብዙ በማሽን የምንጠቀመው ነገሮች ግን ለኛ ጥሩ ይመስላል። የኛ ደም እየጠጡ ነው። ሀታ ስልካችን ራሱ ደማችን ይጠጣል። ገብታችኋል? ብዙ ጊዜ ስልክ ላይ ብንቀመጥ ራሱ ስልክ ራሱ ጎደናል፣ እንኳን ልብስ መተኮስ እና እኛስ ደግሞ ለራሳችን መች ነው የምናስበው? መች ለራሳችን እንሆናለን? መች ለራሳችን እናስባለን? ሁልጊዜ ብር ማየት እኮ አይደለም፣ ብር እኮ ጠፊ ነው። ዛሬ ብዙ ልጆች ማለት ነው አረብ ሀገር ላይ ቁጭ ብሎ ምን የመሰለ ቤት ይሰራሉ፣ ምን የመሰለ ለእናታቸው፣ ለአባታቸው፣ ለወንድማቸው ቤት ሰርቶ መኪና ገዝቶ ሱቅ፣ ትልቅ ሱቅ ከፍቶ ብዙ ሰዎች አሉ። ነገር ግን ሀገራቸው ሲገቡ ወይም ልጅ ያጣሉ ወይም ደግሞ ገብቶ ራሱ አንድ ሳምንት ሳይሞሉ ነው የሚሞቱት። ለምን ይመስላችኋል? ውስጣችን ስለተበላ፣ ውስጣችን ስለተጎዳ፣ ውስጣችን በጉዳት ስለተሞላ ነው። ገብታችኋል? ብዙ ጊዜ ሰው ማለት ነው ምግብ ራሱ ቁርሱን፣ ምሳው፣ እራቱን በስነ ስርዓት ጠብቆ በላል። ግን አረብ ሀገር ላይ ያለን ልጆች ማለት ነው ወይም ቁርስ ሳንበላ ምሳ ይደርሳል፣ ወይም ደግሞ ምሳ ሳንበላ እራት ይደርሳል። ብዙ እህቶቻችንም አሁን አረብ ሀገር ለመሄድ በጣም ትጓጓላችሁ፣ በጣም ለመሄድ ሀሳብ አላችሁ። ግን አረብ ሀገር ብዙ ነገር አለው፣ ብዙ ስቃይ አለው፣ ብዙ መከራ አለው። ወላሂ ሁልጊዜ እንደዚህ በቃ የሰው ቤት ቁሽሽ ብለን ከለበስና አያምርብን፣ ካወራን አያምርብን። ብናወራ ራሱ እኮ እቺ እብድ ነው የሚሉ በቃ ከአረቦች ጋር ካወራሽ አረቦች ሸቃላ ነው የሚሉሽ። ሸቃላ ታወራለች። ማን የሸቃላ ወሬ ይሰማል? አረብ ሀገር ላይ ደግሞ ኢትዮጵያ ላይ ደግሞ ደውለሽ የሆነ ነገር ራሱ ከተቆጣሽ እሺ ደግሞ ጀመራት ነው የሚሉሽ። እኛ መች ለራሳችን እንሆናለን? እኛ መች ለራሳችን እናስባለን? እስቲ ለራሳችን እናስብ፣ እስቲ ለራሳችን እንሁን። የምንሰራ ነገር በእጃችን እንይዝ። ነገ እኮ ወላሂ ተቸግረን አገራችን ብንገባ ማለት ነው ማንም አይፈልገንም። እናት አባታችን ራሱ ከሌለሽ ማንም አይፈልግሽ፣ ማንም አይፈልግህም። ነገር ግን ዛሬ ላይ ስደት ላይ ስትሆኑ ማለት ነው ብዙ ዘመድ አላችሁ፣ ብዙ ዘመድ፣ ሁሉም ሰው
የኔ ውድ የኔ ማር መች ትመጫለሽ ነው የሚሉሽ። መች ትመጣለህ? ትመጣም እንዴ? ናፍቀህናል እኮ መች ነው ሀገር የምትገባው? ኧረ ተይው ግቢ ነው የሚሉሽ። ነገር ግን ገብተሽ ብትቸገሪ ነገ የሆነ ነገር ብትሆኚ ማለት ነው ማንም ተጠያቂ አይደለም፣ አንቺ ራስሽ ነሽ። እኛ ለራሳችን እናስብ፣ ለራሳችን እንሆን። እስቲ አንዳንዴ ራሳችሁን በምራያ እዩት፣ ወይም ደግሞ ቪዲዮ እንደዚህ እየሰራችሁ ራሳችሁን እዩት። በፊት የነበራችሁ ሰውነትና አሁንስ ትኩረት ካረጋችሁ እኮ አሁን ቆዳችን በቃ ይኸው ምንም የለም እኮ በጣም እንዴ ድርቅ። አልহামዱሊላህ ከዚህም የባሰ ነገር ብዙ ነገሮች አሉ። አልহামዱሊላህ አላህ ጤና ይስጠን። ትልቁ ነገር ጤና ነው። ውስጣችን አላህ አይጉዳብን። የውስጣችን ነው ትልቁ ነገር። ከላይ ወላሂ የፈለገ ነገር ብንሆን ማለት ነው ከላይ ችግር የለውም። ራስሽን አይተሽ የሆንሽ ነገር አይተሽ ትታከማለሽ። ግን ውስጥሽ ላይ ብዙ ጊዜ ሰላም ነኝ ምንም አልሆንኩም እያልን እየሰራ ማለት ነው ውስጣችን እየተበላ ነው ያለው እንደ ሻማ ማለት ነው። እና ለራሳችን እንሁን፣ ለራሳችን እናስብ። እና ኢንሻአላህ ይሄን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።